ዛሬ ደግሞ በአንድ ትልቅ የዶሮ እርባታ ማዕከል ላይ ተገኝቻለሁ። ወጣቷ ዶሮ እርባታን እያረባች ነው፣ ግን የተከሰተው በሽታ ምንድነው? ወደ በኋላ እናያቸዋለን። እንግዲህ እኔ ሕክምናውን ከሰጡ በኋላ በማግስቱ መጥቼ ነው እንደዚሁ ክትትሉን እያረኩ ያለሁት። ከነዚህ ውስጥ ከታመሙት ውስጥ ደግሞ ሌሎች የተለያዩ አሉ ወይ የሚያማቸው አሉ ወይ ካወጣናቸው ውጪ ማለት ነው። እዚህ ላይ ምንድነው የምናየው? እኛ በአብዛኛው የአመጋገባቸውን የጤና ሁኔታቸውን ከዛ ደግሞ ሳይመረጡ የቀሩ አሉ የሚለውን በደንብ እንከታተላለን። ብዙ ጊዜ እንደዚህ አይነት በሽታዎች በትላልቅ የዶሮ እርባታዎች ላይ ይከሰታል። በተለይ በሽታው በአብዛኛው የሚተላለፈው ጥሩ የአየር ዝውውር በደንብ በሌለበት፣ በሽታውን ተሸካሚ ከሆኑ ዶሮዎች ጋር ንክኪ ባለበት መኖ ልንገዛ ስንሄድ እዛ አካባቢ ላይ በሽታውን የተጠቁ ሰዎች መኖ ሊገዙ ከመጡ በቀላሉ ሐኪሙ እዛ ቦታ ላይ ደርሶ ከመጣ የታመመ ዶሮችን አይተን ከመጣን የዚህ በሽታ ተጠቂ የሆኑ ዶሮች ያሉበት ቦታ ላይ ደርሰን ከመጣን በቀላሉ እንደገና እንዲሁም ደግሞ የአየር ብክለት ከፍተኛ የሆነ መጨናነቅ ካለ እነዚህ በቀጥታ ይሄ ባክቴሪያ ሊያጠቃቸው ይችላል። በተለይ በሽታው እንደነገርኳቸው አሁን የምናየው ምንድነው? እዚህ ላይ በርካታ መድኃኒቶችን እየሰጠው ነው። የዚህ በሽታ በባክቴሪያም በተለያየ መንገድ ሊመጣ ይችላል። በተለይ ይሄ የበሽታው ምልክት ኮራይዛ ነው። ኮራይዛ ኢንፌክሽን ነው። ኮራይዛ በጣም ብዙ ዶሮችን ያጠቃል። ስለዚህ እንዴት ይከሰታል ለሚለው ከታመሙ ዶሮዎች ጋር ወደ ጤናማ ዶሮዎች በቀጥታ በግንኙነት ይተላለፋል። በአየር በተኑ አፍንጫ ፈሳሾች፣ የተበከሉ ውሃ እቃዎች፣ መጠጫዎች፣ መመገቢያዎች አዲስ የገቡ ዶሮዎች በዚህ በሽታ ተጠቂ ከሆኑ እዛ አካባቢ ላይ ተሸካሚ ሆኖ ከመጡ በቀላሉ ወደ እነዚህ ደግሞ ያስተላልፋሉ። ስለዚህ እዚህ ላይ ያየነው ምንድነው? የመጀመሪያው ቀን የታመሙትን በሙሉ አወጣናቸው። ካወጣን በኋላ ሕክምና ሰጠናቸው። እንግዲህ የበሽታው ዝርያ በአብዛኛው በአጠቃላይ 3 ስትሬኖች አሉት። እነዚህ አሁን የታመሙ ናቸው፣ በሙሉ አውጥተናል። እንግዲህ ከዚህ እርባታ ላይ ከ1500 ዶሮ ወደ 300 ዶሮች ሞተዋል። ከሞቱ በኋላ ነው እኔ የመጣሁት። የተለያየ ሕክምና ታደርግ ነበር። እንግዲህ ችን ዶሮ እንደምታዩት ፊቷ በዚህኛው በኩል መግል ቋጥራለች፣ በዚህ በኩል ውሃ አዝላለች፣ የመተንፈስ ችግር አለ። እንደዚህ አሳብጦ ደግሞ ይሄ ምንድነው? አንደኛ እንዳናፈርጠው በጣም ጠንክሯል። ስለዚህ ግን አብዛኞቹ ላይ አሁን ፈሳሽ ካላቸው መግል ነገር ካለ አይናቸውን በደንብ ማጽዳት አለብን፣ በደንብ ማውጣት አለብን። ይሄ ግን ስለጠጠረ በሕክምና እንዴት እንዳወጣ ነውና ወደ ጤናማ ሁኔታዋ ዶሮዋ እንዴት እንደተመለሰች በኋላ ላይ ምና ይሆናል። እነዚህ በሙሉ ደግሞ ቅድም ካልኳችሁ ከማገገሚያ ከነበሩበት እርባታ ላይ ወጥተን ወደ ማገገሚያ የከተትናቸው ከ30 በላይ ዶሮች ናቸው። አንድ ዶሮ በአሁኑ ሰዓት 670 ብር የ45 ቀን የ2 ወር ተገዝቶ ይህን ያህል ዶሮቹ የሚታመሙብን ከሆኑ እርባታ ላይ ከባድ ነው። ይሄ ፋሾቹ የምናየው ምንድነው? አይናቸውን ካጸዳውኝ አፋቸውን ካጸዳውኝ በኋላ አይናቸው አካባቢ ላይ ከፍተኛ መግል አለ፣ ቁስል አለ። ያን ሁሉ በደንብ ፈትተን በደንብ አጽድተን ጄንታማይሲን አይናቸውን መቀባት አለ ብለን ለሚቀጥለው 2 ቀን ቅድም የነገርኳችሁ ሊሞክሲን ሆላንድ ብሮድ ስፔክትረም አንቲባዮቲክ ነው። እሱን መጠቀም አለብን። ሁሉንም ዶሮች ስላመማቸው ራሳቸው ሄዶ ላይጠጡ ይችላሉ። ስለዚህ እኛ ነን ሄደን አፋቸውን ከፍተን በስሪንጅ ማጠጣት አለብን። በስሪንጅም ስናጠጣ ቀስ አድርገን ነው። ስለዚህ ይሄ ቅድም ያልኳቸው ፋሻዎች በሙሉ መቃጠል አለባቸው። ነገም ደግሞ የቀሩ ካሉ እንደዚሁ ማከም መቻል አለበት። ይህ ዶሮ እርባታ እጅግ በጣም አትራፊ ስራ ነው፣ ግን በቀላሉ ዶሮች ለተለያየ በሽታ ይጠቃሉ። እንግዲህ የዚህ ኮራይዛ የምንለው በሽታ በአብዛኛው ጊዜ በአጠቃላይ የተለያየ ስትሬኖች አሉት። ኤ አለ፣ ቢ አለ፣ ሲ። ከነዚህ ዝርያ ውስጥ በዋነኛነት የተለያዩ ሊያጠቋቸው ይችላሉ። የምናይባቸው የአፍንጫ ፈሳሽ መውጣት፣ የፊት የአይን አካባቢ ማበጥ፣ የአይን መቅላትና መዘጋት፣ ማስነጠስ፣ የመሰንፈሻ ችግር መኖር፣ መኖ አለመመገብ፣ እንቁላል ጀምሮ ከሆነ የእንቁላል ምርትን መቀነስ። ስለዚህ የፊት ክፍሎች መጥፎ ሽታ መኖር፣ አፋቸውና የአይናቸው አፍንጫቸው አካባቢ ከፍተኛ ሽታ አለ። ምክንያቱም ያ ባክቴሪያው በቀጥታ ምን ያመጣል? ለኢንፌክሽን ስለሚዳረጋቸው ያቆስሉ ብለት ቀጥታ ለዛ ሽታ እና ለኢንፌክሽን ይጋልጣቸዋል። ስለዚህ ዶሮቹን በደንብ መንከባከብ፣ ማከም፣ ጥሩ ሐኪም መቅጠር አለብን። በየፋርማሲው እየሄድን ይሄ መድኃኒት ማውራት ሳይሆን በየቦታ ላይ ያሉ የእንስሳት ሐኪሞችን ማማከር አለብን። እንስሳት ሕክምና እንደ ቀላል አትዩት። ስለ ቫይረስ ተምሮ ነው፣ ስለ ባክቴሪያ ተምሮ ነው፣ ስለ ፈንገስ ተምሮ ነው፣ ስለ ፓራሳይት ተምሮ ነው። ስለዚህ 6 ዓመት ሙሉ ይህን ሁሉ ሳይንስ አጥምቶ ሰዎች ገና ስለ እንስሳት ሕክምና በደንብ አልተረዱም። ስለዚህ የምናማክረው ሰው በደንብ ግራጁዌት ያደረገ ባለሙያ ወይም ደግሞ ዲፕሎማ ያለው ሰው መሆን አለበት እንጂ በየፋርማሲው እየሄድን መድኃኒት የምንገዛ ከሆነ ፋርማሲ ላይ ያለ ሰው መድኃኒቱ እንዲሸጥለት ይፈልጋል እንጂ በአብዛኛው ሰው ሐኪም ካልሆነ
ስለ ሙያው ብዙ ጠለቄታ የለውም። ስለዚህ የምናማክረው ሰው ባለሙያ መሆን አለ። አሁን እቺ እህቴ በርካታ መድኃኒቶችን የገዛችው አንድ መድኃኒት 18,000 ብር የገዛችዋል። ሌሎች መድኃኒቶች እንደዚሁ ተገዝተዋል። ስለዚህ የምንገዛቸው መድኃኒቶች በአንድ ጊዜ ሊያሽሉልን የሚችሉ መድኃኒቶችን ነው መግዛት ያለብን ለማለት ፈልጌ ነው። ስለዚህ የምንጠቀማቸው መድኃኒቶች እንደ ኦክሲቴትራሳይክሊን፣ እንደ ሊሞክሲን፣ ፕሮዴስፓን፣ እንደ ታይሎሲን፣ ሬትሮማይሲን እንደዚህ አይነቶቹ መድኃኒቶች ተጠቅመን ቶሎ ወደ ውጤት መምጣት አለብን። ስለዚህ አሁን ዶሮዎቼ ሕክምናቸውን ሰጥቻቸው በጣም ጥሩ ሆነዋል። አሁን ደግሞ ምን እየወሰዱ ነው? ውሃቸውን እየወሰዱ ነው። ይህ ሕክምና ደግሞ ለሚቀጥለው ስንት ቀን መሰጠት አለበት? ለሚቀጥለው 7 ቀን 8 ቀን እስከ 10 ቀን ሊሄድ ይችላል። ስለዚህ የምናሳያቸው ለውጦች በጣም ወሳኝነት አላቸው። የመከላከያ መንገዶች የታመሙ ዶሮችን ከጤነኛ ዶሮች መለየት፣ የውሃና የመኖን ንጽህና በደንብ መጠበቅ፣ ቤቱ ውስጥ በቂ አየር ዝውውር እንዲዘዋወር ማድረግ፣ ከመጠን በላይ የዶሮች መጨናነቅ እንዳይኖር። ስለዚህ ዶሮቻችን በብዛት እያደጉ ሲመጡ ቤቱን ማስፋት አለብን። በተለይ እንቁላል ጣይ ዶሮዎች በአብዛኛው ጊዜ ምንድን ነው እንቁላሉ ደግሞ መጣያቸው ቦክሱ ሲሰራ የበለጠ ይጠባቸዋል። ያ እንዳይሆን ጥንቃቄ ማድረግ መቻል አለብን። እዚህ ላይ የተለያየ ጥያቄ ካላችሁ እንድናጋዛችሁ የምትፈልጉ ሰዎች የዶሮ እርባታን ስልጠና ማወቅ መረዳት ለምትፈልጉ ለሚቀጥለው 4 ቀን የዶሮ እርባታ ስልጠና ስለምንሰጥ መታችሁ እንድትሰለጥኑ። እንዲሁም ደግሞ ትላልቅ የዶሮ እርባታዎች አሉ፣ ጤናማ ዶሮዎችን በባለሙያ አዘጋጅተው የሚሸጡ እነሱ እርባታ ጋር ሄደን ከዝርያ መረጣ ጀምሮ ከቃናቸው ሻርፕነት ጀምሮ ሄደን ገዝተን ጥሩ ውጤታማ እንድንሆን በደንብ እናግዛችኋለን። ስለዚህ ዶሮዎችን ስንገዛ ከጥሩ ሰው ቢያንስ አይቶ መርምሮ ጤናማ እንስሶችን ሊሰጠን ከሚችል ሰው ጋር ሄደን መግዛት መቻል አለብን። በያገኘንበት ቦታ የምንገዛ ከሆነ አንደኛ ገንዘባችን፣ ሁለተኛ ሞት። አንድ ዶሮ 670 ብር ተገዝቶ የ45 ቀን ዶሮ እንዴት ነው? በጣም እጅግ በጣም ከፍተኛ ኪሳራ ነው። ስለዚህ ቺቴ ወደ 300 የሚደርሱ ዶሮች ሞቶባታል። እንግዲህ ምንም ማድረግ አይቻልም። ከአሁን በኋላ ግን ያሉት እንዴት መዳን ይችላሉ? ትልቁን ኃላፊነት ወስደን በደንብ እናደርጋለን። እንግዲህ አንድ ካሬ ሜትር ላይ 4 እስከ 5 ዶሮዎች ይኖራሉ። አንድ እንቁላል ጣይ ዶሮ ሳጥን ውስጥ ደግሞ እንቁላል ለማጣል ሲደርሱ ከ4 እስከ 5 ዶሮዎች እዛ ውስጥ ሊቀመጡ ይችላሉ። የውሃ ንጽህናን በደንብ መጠበቅ መቻል አለብን። በአብዛኛው ጊዜ ደግሞ ዶሮች እድሜያቸውን መሰረት መመገብ ከ0 እስከ 8ኛ ሳምንት ስታርተር መስጠት መመገብ አለብን። መኖ ላይ ደግሞ እንዲሁ ደግሞ ከ20 እስከ 20% ፕሮቲን ያለው መኖ መስጠት አለብን። አንድ ጫጭት ከ30 እስከ 36 ግራም በዚህ በአላት እድሜ ውስጥ መኖን በደንብ ትመገባለች። ስለዚህ ይህ መኖ በደንብ መስጠት አለብን። በተለይ ደግሞ ከ8ኛ ሳምንት እስከ 18 ሳምንት ደግሞ ሲደርሱ የምንሰጣቸው ግሮወር የተባለውን መኖ እንሰጣለን። እዚህ መኖ ላይም የፕሮቲን መጠኑ ስንት መሆን አለበት? ከ16 እስከ 18% በፕሮቲን የበለጸገ መሆን አለበት። በዚህ ጊዜ ከ70 እስከ 90 ግራም እነዚህ 1500 የሚደርሱ ዶሮዎች ይበላሉ ማለት ነው። ስለዚህ መኖ ላይ የተፈጨ አጥንት የተፈጨ አሳ በደንብ መኖሩን ስንገዛ ጀምረን አንዳንድ ጊዜ አናሊሲስ ማሰራት አለበት። መኖችን ከገዛነው በኋላ በትንሽዬ ወስደን የላቦራቶሪ ሴንተሮች ላይ ማሳየት ምን ያህል ሞስቸር አለው፣ ምን ያህል ፒኤች አለው፣ ምን ያህል ካልሽየም ኮንቴንት አለው፣ ምን ያህል የፕሮቲን ይዘት አለው በደንብ መታወቅ አለበት። አለበለዚያ ምን ይሆናል? ያንም ያህል ውድ ገዝተን መኗችንን ዶሮአችንን እናበላለን። ዶሮች ይርባቸዋል፣ ይበላሉ፣ ግን ለውጥ አይሰጡም። እድገታቸው ደካማ ይሆናል። ለእንቁላል መድረስ የሚገባቸው ሰዓት ላይ በ4ኛ ወር መጨረሻ እስከ 5ኛ ወር ድረስ አይደርሱም። ቢደርሱም ደግሞ በጣም ትንሾቹ ናቸው ያንን እንቁላል መስጠት የሚችሉት። ስለዚህ ከፍተኛ ኪሳራ እንዳይገጥመን አንዳንድ ጊዜ የምንገዛቸው መኖች አናሊሲስ ማሰራት አለብን። 18ኛ ሳምንት ደግሞ ሲጨርሱ ቀይ ዶሮች ለሚሆኑት የላየር መኖን እንሰጣቸዋለን። በዚህ የመኖ ይዘት ውስጥ ከ16 እስከ 18% ምን አለው? አሁንም ፕሮቲን አለው። በመኖ ላይ ደግሞ ከ35 እስከ 45% የካልሽየም የበለጸገ መኖ መሆኑን ማረጋገጥ አለብን። በተለይ ለእንቁላል ጣይነት ሲደርሱ ካልሽየም እጅግ በጣም አስፈላጊ ነው። ለእንቁላል ጥንካሬ፣ ለሰውነታቸው ይሄ የእንቁላል መጣያ ግድግዳዎቻቸው በሙሉ እንቁላልን በየተወሰነ ሰዓት ውስጥ ስለሚጥሉ ያ ነገር እጥረት ከገጠማቸው እንቁላሉ ምን ይሆናል? ስስ ይሆናል። ስለዚህ በእነዚህ ጊዜያት ውስጥ ከ95 ቀን ጀምሮ ደግሞ አመጋገባቸው ምን መሆን አለበት? እስከ 110 እስከ 120 ግራም መኖ መመገብ መቻል አለበት። ለማን? ለነዚህ እንቁላል ጣይ ዶሮዎች ማለት ነው። ብዙ ጊዜ እንቁላል ጣይ ዶሮዎች ላይ በጣም ክትትል የምናደርገው መኗቸው አዘገጃጀት ምን ይመስላል። አንድ እንቁላል ጣይ ዶሮ ጤናማ ጥሩ መኖ፣ ጥሩ የፀሐይ ብርሃን፣ ጥሩ ክትባትን ካገኘ የእንቁላል ምርቱ ከ90% እስከ 95% ይደርሳል። በቀን 90% ከጣሉ ዶሮች 1500 ሲባዛ በ0.90 1350 እንቁላል ይሰጣሉ። በቀን ደግሞ 95% ምርት ከሰጡ 1500 ሲባዛ በ0.95
1425 እንቁላል ይሰጣሉ። ይህን ፐርሰንት በዶሮች ምርት ላይ ከፍተኛ ለውጥን ያመጣል። በገንዘብም ሲገመት ያወጣነው ገንዘብ በአጭር ጊዜ ውስጥ እንዲመለስ ያደርግልናል። ስለዚህ 1500 ዶሮች በቀን አንድን እንቁላል ጣይ ዶሮ በቀን ምን ያህል እንመግባለን ለሚለው ቅድም እንደነገርኳችሁ ከ110 እስከ 120 ግራም እንመግባቸዋለን ማለት ነው። ስለዚህ 1500 ዶሮች ሲባዛ በ1100 ግራም የሚመገቡት ስንት ነው? 165 ኪሎ ግራም መኖ ይመገባሉ ማለት ነው። እንደዛው ደግሞ በቀን ውስጥ ደግሞ 120 ግራም ደግሞ መኖን የሚመገቡ ከሆነ እስከ ስንት ይመገባሉ? 180 ኪሎ ግራም መኖን ይመገባሉ። መኖ ላይ ምን ማየት አለብን? ዶሮቻችን በደንብ መጨረሳቸውን ማረጋገጥ አለብን። አንዳንድ ጊዜ መኖ ስንሰጥ ታች ያለውን ሳናገላበጥ ስንሰጣቸው እነሱ ላይ ያለችውን ብቻ በመብላት ይሄ እጅግ በጣም በእንቁላል ጣይ ዶሮች ላይ በእንቁላል ምርት ላይ ከፍተኛ ተጽዕኖ ያመጣል። ምክንያቱም እርባታችን ላይ ምን አለ? ሁሉም እንቁላል ጣይ ዶሮች በሙሉ ቁመታቸው ጉልበታቸው አቅማቸው እኩል አይደለም። አንዳንዶች ደከም ይላሉ። ስለዚህ እነዚህ ደከም የሚሉት ምን ይሆናሉ ማለት ነው? ያን የትናንሽ እንክብል የሌለውም ወይም ደግሞ ወፈር ያለው እንደ በቆሎ ተለቅ ያለው ባለመብላታቸው የእንቁላል ምርታቸው እንዲዘገይ ያደርጋል። ስለዚህ የ1500 ዶሮ ያለው ሰው 1425 እንቁላል የሚያገኝ ከሆነ በ20 ስናባዛው ምን ያህል ያገኛል? ስለዚህ እዚህ ላይ በደንብ አተኮረን ማየት ያለብን የእንቁላል ጣይ ዶሮች መኖ ላይ ብቻ ሳይሆን በሚጠጡት ውሃ ላይ ደግሞ የውሃ መጠናቸው በቀን ከ250 እስከ 300 ሊትር መጠጣት አለባቸው። ብዙ ጊዜ ፕሮቲን ቫይታሚኖችን እንሰጣለን። ቫይታሚን ስንሰጥ ግን የእንቁላልን ምርት ተጽዕኖ በአንድ ጊዜ የሚያበለጽጉ ሆርሞኖችን መስጠት የለብንም። ምክንያቱም ዶሮቹ በቀጥታ ምን ይሆናሉ? ይሄን ሆርሞን ይለማመዱታል። ይሄን ሆርሞን ሲለማመዱ ምን ይሆናሉ? ያለዛ ሆርሞን መስጠት ያቅታቸዋል። አንዳንዴ ደግሞ ምን ይፈጠራል? ያለ ጊዜያቸው በደንብ ሳይዳብሩ ጥሩ ምግብ ሳያገኙ ግን 5 ወር ሞልቷቸዋል እንቁላል ጣሉ ብለን በምናስጨንቃቸው ወቅት ይህ ሆርሞን ከፍተኛ ተጽዕኖ ስለሚያደርግባቸው እንቁላልን አምጠው ይወልዳሉ። እንቁላልን አምጠው ሲወልዱ ምን ይሆናሉ? ይህ የእንቁላል መጣያቸው አካል ዝግጁ ስላልሆነ ይሰነጠቃል። ስለዚህ ለሬክተም ፕሮላፕስ ወይም ደግሞ ለመቀመጫ መውጣት ይጋለጣሉ። በዚህ ጊዜ ሰው እዛ ከሌለ ተነካክሰው ይሞታሉ። ይሄም ደግሞ ለመነካከስ ለሚሉት ነገር የተጋለጡ ይሆናሉ። ብዙ ጊዜ ዶሮዎች እንቁላል ጣይ ላይ ሲደርሱ የተለያዩ ቅጠሎችን በደንብ መስጠት መቻል አለብን። ምርትን ለማሳደግ የሚጠቅሙ ደግሞ በተለይ ፕሮቲን ከ16 እስከ 18 በመኖ ውስጥ ያለ ከ3.5 እስከ 4.5 የካልሲየም ይዘት ያለው ንጹህ የተጣራ ውሃ፣ ክትባት በየጊዜው በየወቅቱ ከባለሙያ ጋር በመነጋገር ክትባታቸው መቼ የተሰጠ በተለይ ኒውካስትል ክትባት እንዲሁም ደግሞ ቫይታሚኖች ምንድናቸው? አንዳንድ ጊዜ መኖ ላይ ክፍተት ሊኖር ይችላል። ስለዚህ ብዙ ጊዜ ምን ላይ ቫይታሚኖችን ለምን ሰጣቸዋለን? ንቃት እንዲኖራቸው፣ አክቲቭ እንዲሆኑ፣ ጠንካራ ሰውነት እንዲኖራቸው፣ እንቁላላቸው ጠንካራ እንዲሆን እንዲሁም ደግሞ የእንቁላልን ምርት ደግሞ በተከታታይ እንዲያቀርቡልና ረጅም ጊዜ ከኛ ጋር እንዲኖሩ። እኛ ጋር አሁን የተለመደው ምንድነው? አንድ ዶሮ ከ1 ዓመት ከ3 ወር እስከ 1 ዓመት ከ5 ወር እንዳደጉት ሀገር 2 ዓመት መጠቀም መቻል አለብን። መኖ ሊወደድ ይችላል፣ ግን መኖን እንዴት ማምረት እንችላለን? በራሳችን ቦታ ላይ በራሳችን ጉልበት ማሽኑ ላይ ኖረን ይችላል። ግን በአካፋ አቅም ደግሞ ያለው ሰው 2-3 ሆኖ ማሽኑን ተክሎ በማሽን ብናዘጋጀው ከአንድ ኩንታል 5000 ወይም አሁን 6500 ገብቷል። 6500 ከምንገዛው ኩንታል መኖ ላይ ቢያንስ ማለት 2500 ብር እናተርፋለን። ብዙ በሰራን ቁጥር ደግሞ አንደኛ በጥራት ለሌሎችም ሰዎች መኖን በማቅረብ አቅራቢ እንሆናለን። ሁለተኛ ደግሞ ዶሮዎቻችንም ከኛ ጋር ከተለመደው አመጋገብ በ1 ዓመት ከ3 ወር እስከ 1 ዓመት ከ5 ወር እንቁላል ከሚጥሉ እስከ 2 ዓመት ከ3 ወር ድረስ እንዲጥሉ ዋናው ምንድነው? የቤት ንጽህና፣ የቤት የአየር ዝውውር፣ አመጋገብ እንዲሁም ደግሞ የውሃ ንጽህና። እነዚህ 3-4 ነገሮችን እኛ በዶሮዎቻችን ላይ ካሟላን ዶሮዎቻችን ለኛ የሚቀጥሉት ረጅም ጊዜ እንቁላል እያመረቱ የማይሰጡን ምንም ምክንያት የለም። ስለዚህ የዶሮዎች እርባታ ላይ ከፍተኛ ክትትል፣ ከፍተኛ ጥንቃቄ፣ ከፍተኛ አመጋገብ ስርዓትን መከተል መቻል አለብን ለማለት ፈልጌ ነው። ዶክተር ኃይሉ የእንስሳት ሐኪም ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት አድርጉ፣ ሼር አድርጉኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ።